ያድርግባችሁና ስልካችሁ ቢሰረቅ በቲክቶክ አካውንታችሁ የባለጌ ነገር ወይም ወንጀል ቢፈጸምበት ተጠያቂ የምትሆኑት እናንተ ናችሁ። ታዲያ ስልካችሁ እጃችሁ ላይ ባይሆንም የትም ቢሆን አካውንታችሁን እንዴት እንደምትወጡ ወይም ሎጋውት እንዴት እንደምትሉ ላሳያችሁ። ከፕሮፋይላችሁ በላይ 3 መስመሯን ትነካላችሁ። ቀጥሎ ሴቲንግ ኤንድ ፕራይቬሲ ትገባላችሁ። ከዛ ሴኩሪቲ ኤንድ ፐርሚሽንስ፣ ቀጥሎ ደግሞ ማኔጅ ዲቫይስ እዚህ ጋር ትነካላችሁ። አሁን እዚህ ጋር እንዳለ ቲክቶክ ከጀመራችሁበት ጊዜ ጀምሮ የገባችሁባቸው ሎጊን ያላችሁባቸው ዲቫይሶች እንዳለ እዚህ ጋር ተቀምጠዋል። ሎጋውት ካላላችሁ በስተቀር ማለት ነው። ሳምሰንግ እዚህ ጋር እንደምታዩት ኤስኤም፣ ከዛ ደግሞ ሳምሰንግ ጋላክሲ ኤ20 አለ፣ ፒሲ ሎጊን አለ። የተለያዩ ፒሲዎች ላይ ሎጊን ብዬ ነበረ። ሰው እንደዚህ የጋርቤጅ ምልክቷን ትነኩና ድሌት ማድረጊያዋን ድሌት ማድረግ ልክ እንደዚህ ሪሙቭ እያደረጋችሁ ድሌት በሉት አሁን ያላችሁበት ስልክ እስኪቀር ድረስ ማለት ነው። ሶ በዚህ መሰረት ስልካችሁንም የራሳችሁንም አካውንታችሁ መታደግ ትችላላችሁ። ይሄ ቪዲዮ ለሁሉም ሰው ይጠቅማል። ለወዳጅ ጓደኞቻችሁ ሼር አድርጉላቸው። ለሁሉም ሰው እንዲደርስ ደግሞ ሪፖስት አድርጉት። አዳዲስ ሰዎች ደግሞ ፎሎ፣ ሌሎቻችሁ ላይክ፣ ሼር፣ ኮፒ ሊንክ አድርጉ። አብራችሁኝ ስለነበራችሁ አመሰግናለሁ።